ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና ወደ ዶክተር ናታን ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል ስለ ጤናችን እናወራለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከጎን የምትገኘውን የኖቲፊኬሽን በተን አንዴ በመንካት የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል። በዛሬው ቪዲዮ ላይ ስለ እንቁላል ጠቀሜታዎች እናወራለን። እንቁላል ምን ያክል ለሰው ልጅ ይጠቅማል፣ በምን አይነት መንገድ እንቁላልን መጠቀም ያስፈልጋል የሚሉትን ለማውራት እንሞክራለን። እንግዲህ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ እጋብዛለሁ። አሁን በቀጥታ ወደ ቪዲዮ ያልፋለሁ። እንቁላሎች ለእርስዎ ጥሩ ናቸው? አዎ፣ የዕለት ተዕለት የአመጋገብ ፍላጎቶን ለማሟላት ከሚያስፈልጉ የምግብ ተዋጽኦዎች በተለይ የእንስሳት ተዋጽኦዎች ውስጥ አንዱ እንቁላል ነው። እንቁላል ከፍተኛ ጥራት ያለው ፕሮቲን አለው። እንዲሁም 13 አስፈላጊ ቪታሚኖችና ማዕድናት ከአስፈላጊ ኦሜጋ 3 ፋቲ አሲድ እና አንቲኦክሲዳንት ጋር የያዘ ነው ተብሎ ይታመናል። በእንቁላል ውስጥ ካለው ከፍተኛ ጥራት ያለው ፕሮቲን ውስጥ 60% የሚሆነው በእንቁላል ነጭ ውስጥ ሊገኝ ይችላል። እንግዲህ የነጩ ክፍል እንደማለት ነው። አርጎ ደግሞ የቀረውን ጤናማ ቅባቶች፣ ቫይታሚኖች፣ ማዕድናቶች እንዲሁም ደግሞ አንቲኦክሲዳንቶችን ይይዛል። ይህ ሁሉ ለዕለታዊ የምግብ ፍላጎት ጠቃሚና ተዋጽኦ ያላቸው መሆኑን መገንዘብ ያስፈልጋል። እንግዲህ ከዚህ በታች እንቁላል የመመገብ ቁልፍ የጤና ጠቀሜታዎችን እናብራራለን። የመጀመሪያው ብዬ የወሰድኩት እንቁላል በንጥረ ነገር የበለጸገ ነው። እንቁላል በንጥረ ምግብ የበለጸገ ናቸው ስንል እንቁላል በጣም አስፈላጊ በሆኑ ቫይታሚኖችና ማዕድናት ስብስብ የታሸጉ መሆናቸውን እንጀምራለን። በአማካኝ የሁለት እንቁላሎች አመጋገብ የሚከተሉትን ያጠቃልላል። ከዕለታዊ የቫይታሚን ዲ ፍላጎት 82%ን ይሸፍናል። ከዕለታዊ የፎሌት ፍላጎት 50%ን ይሸፍናል። ከዕለታዊ የራይቦፍላቪን ወይም ደግሞ ቫይታሚን ቢ2 ብለን የምንጠራው 25%ን ይሸፍናል። 40% ዕለታዊ የሴሊኒየም ፍላጎታችንንም እንዲሁ ይሸፍናል። እንቁላል ጠቃሚ መጠን ያላቸውን ቫይታሚን ኤ፣ ቫይታሚን ኢ፣ ቢ5፣ ቢ12 እንዲሁም ብረት፣ አዮዲን እና ፎስፎረስ ጤናማና የተመጣጠነ አመጋገብን ለመደገፍ ሁሉም ጠቃሚ ንጥረ ነገሮችን ይዘዋል። ዛሬ ስለ እንቁላል የአመጋገብ ጥቅሞች የበለጠ እንረዳለን ብዬ አስባለሁ። እንግዲህ ወደ ሁለተኛው ነጥቤ ሳልፍ እንቁላል ከፍተኛ ጥራት ያለው ፕሮቲን አለው። እንቁላል በጣም ጥሩ የፕሮቲን ምንጭ እንደሆነ ይታሰባል። ይህን ስንል ፕሮቲን ለጡንቻና በተለይ የአጥንት ህመምን ለመከላከል ትልቅ ሚና እንዳለው ይገነዘባል። ጠንካራና መጠነኛ አስፈላጊ የሆኑ የህይወት ህንፃዎች እንድንገነባ በአንድ እንቁላል ውስጥ 6.3 ግራም ከፍተኛ ጥራት ያለው ፕሮቲን ይይዛል ተብሎም ይታመናል። በእንቁላሎች ውስጥ ያሉ የፕሮቲን ኃይሎች ጥቅም እንቁላሎች ሁሉንም 9 አስፈላጊ አሚኖ አሲዶች በበቂ መጠን ውጤታማ የጡንቻ እድገትን እንዲሁም ደግሞ ማገገምንና ጥገናን ይደግፋሉ ከሚል አዎንታ ጋር ይገናኛል ማለት ነው። አንዳንድ ሌሎች ምግቦች ከእንቁላል ይልቅ በተመጣጣኝ ሁኔታ የበለጠ ፕሮቲን ሲይዙ በእንቁላል ውስጥ ያለው ከፍተኛ ጥራት ያለው እና ባዮ ተገኝቶ ፕሮቲን በእውነት ከማንም የምግብ አይነቶች በጥራቱ የማይወዳደር ነው ተብሎ ይታመናል። እንግዲህ ወደ ሶስተኛው ነጥቤ ሳልፍ እንቁላል ጥሩ የኮሌስትሮል ደረጃዎችን ያሻሽላል። በጣም ከፍተኛ የሆነ ሚናም ይጫወታል ተብሎ ይታመናል። እንቁላል ከፍተኛ የሆነ ዴንሲቲ ኢምፖፕሮቲን ወይም ደግሞ ኤችዲኤል መጠን እንዲጨምር ይደረጋል ማለት ነው። ወይም በተለምዶ እንደሚታወቀው ጥሩ ኮሌስትሮል እና እንቁላል በልብ በሽታ ስጋት ላይ ምንም ተጽዕኖ እንደሌለው የተረጋገጠ እንደሆነ መገንዘብ ያስፈልጋል። ይህም ማለት የልብ ጤናን አደጋ ላይ ሊጥል የሚችል ዝቅተኛ ዴንሲቲ ሊፖፕሮቲን ወይም ኤልዲኤል ወይም መጥፎ ኮሌስትሮል ነው እንደማለት ነው። የኤልዲኤን ኮሌስትሮል መጠን መጨመርን በተመለከተ በቅባትና ትራንስ ሰብ የበለጸጉ ምግቦችን እንደ ጥልቅ የተፈጠሩ ምግቦችን የሚወስዱ ምግቦችን ቁልፍ መጠናቸውን ለመቀነስና ለማሳነስ ትልቁ ሚና እንደሚጫወት መገንዘብ ያስፈልጋል። ወደ አራተኛው ነጥቤ ሳልፍ
እንቁላል ትልቅ የቫይታሚን ዲ ምንጭ እንደሆነ ይገነዘባል። በተለይ ቫይታሚን ዲ እንደሚታወቀው የፀሐይ ብርሃን ቫይታሚን ተብሎ ነው የሚጠራው፣ ወይ ደግሞ ከፀሐይ ብርሃን የሚገኝ ቫይታሚን ነው ተብሎ የሚታመነው ማለት ነው። በውስጡ እንቁላል ራሱን የቻለ ቫይታሚን ዲ አለው ማለት ነው። የእንቁላል አስኳሎች በተፈጥሮ ቫይታሚን ዲ ከያዙ ጥቂት ምግቦች ውስጥ አንዱ ነው ተብሎ ይታመናል እና ከተለያዩ የበሽታ እክሎች ለመከላከል ትልቁ ሚና ይጫወታሉ ማለት ነው። እንግዲህ በአብዛኛው የወክ ብለን የምንጠራው የውስጡ ወይም ደግሞ አስኳል ተብሎ በአማርኛ የሚጠራው የእንቁላሉ የቢጫው ክፍል በብዛት ፋት የበለጸገ ነው። ነገር ግን በኒውትሪየንት ደረጃ በምንመለከትበት ጊዜ ብዙ ንጥረ ነገሮችን በውስጡ የያዘ ስለሆነ እሱን መመገብ ከፋት አንጻር በተወሰነ መጠን ውፍረት ሊጨምር ይችላል። ነገር ግን የአመጋገብ ስልታችንን ቁርስ ሰዓት ላይ ብናደርገው የተሻለ ነው ማለት ነው። አንዳንድ ጊዜ የፀሐይ ቫይታሚን እየተባለ የሚጠራው ቫይታሚን ዲ በካልሲየም እና ፎስፎረስ ውህድ ውስጥ ትልቅ ሚና ይጫወታል። ይህም ለአጥንትና ጥርስ ጤናማ እንክብካቤ አስፈላጊ እንደሆነ ይታመናል። ስለሆነ ቫይታሚን ዲ ጤናማ የጡንቻ ተግባርና የሰውነት በሽታን የመከላከል ስርዓትን ለመጠበቅ ይረዳል ማለት ነው። በእንቁላል ውስጥ ስላለው የቫይታሚን ዲ ጥቅሞች የበለጠ ማወቅ እንችላለን ማለት ነው። እንግዲህ ወደ አምስተኛው ነጥቤ ሳልፍ እንቁላል በውስጡ ክብደት አያያዝ እገዛ ለክብደት አስተዳደር በጣም ጥሩ ሚና ይጫወታል። ቅድም እንዳልኳችሁ እንቁላልን በሁለት መንገድ ልንጠቀመው እንችላለን። ውፍረት ለመጨመርና ውፍረት ለመቀነስም መጠቀም እንችላለን። ግን የአመጋገብ ስልታችንን መለያየት ይኖርብናል። ከዚህ በፊት የሰራሁትን ቪዲዮ ከተመለከታችሁ ውፍረት ለመቀነስ የሚጠቅም የእንቁላል አመጋገብ ስልት እንደጠቀስኩት ሁሉ የአመጋገብ ስልታችንን ከህይወታችን ጋር የሚሄድ እና የሚያመዛዝን መሆን መቻል አለበት። እንዲሁም ደግሞ በአብዛኛው እንቁላል ሊያወፍር የሚችለው እራት ከተበላ ነው። እንቁላል ደግሞ ክብደት እንድትቀንሱ ከፈለጋችሁ ደግሞ ቁርስ ላይ መመገብ የተሻለ ነው ተብሎ ይታመናል ማለት ነው። ጥናቶች እንደሚያመለክቱት እንቁላል መብላት ረዘም ላለ ጊዜ የመርካት ስሜት እንዲሰማ ያደርጋል፣ ወይም ደግሞ ሞር ሳቲስፋክሽን የምንለው ማለት ነው። ከተመገባችሁ በኋላ እርካታ እንዲሰማ ትልቅ ሚና ይጫወታል ማለት ነው። የሜታቦሊክን እንቁላል በውስጡ ይይዛል። ምግብ ከሆድ የሚወጡ ፍጥነቶችን መዘግየት ወይም ደግሞ ዳይጀስቲቭ ሲስተም እንዲረጋጋና በፍጥነት ወደ ኤክስክሪሽን እንዳይቀየርም ትልቁን ሚና እንደሚጫወትም መገንዘብ ያስፈልጋል። እንግዲህ ወደ ስድስተኛው ነጥቤ ሳልፍላችሁ እንቁላሎች ከኮሊን ምርጥ የአመጋገብ ምንጮች መካከል ናቸው ተብሎ ይታመናል። ቾሊን በጉበት ውስጥ የሚዘጋጅ ጠቃሚ ንጥረ ነገር ነው። ነገር ግን አብዛኛው ሰው የዕለት ተዕለት ፍላጎቱን ለማሟላት በቂ የሆነ ቾሊን ስለማያመርት በሚመገቡበት ምግብ መመገብ አለበት። ይህ ማለት ቅድም እንዳልኩ ቾሊን በጉበት ውስጥ የሚመረት በጣም አስፈላጊ የሆነ ንጥረ ነገር ነው። ግን በአብዛኛው በበቂ ሁኔታ ስለማይመረት ግዴታ ከምንመገባቸው ምግቦች ማግኘት አለብን። ስለሆነም እንቁላል በቾሊን የበለጸገ ነው። እንዲሁም ከቢ ቫይታሚን ተግባር ጋር በሚመሳሰል መልኩ ቾሊን ለወትሮ የሴል አሰራር አስፈላጊ ነው። በተለይ በእርግዝና ወቅት በአንጎልና በአከርካሪ አጥንት እድገት ላይ ተጽዕኖ ያለው ሚና በመጫወት በጨቅላ ህጻናት ላይ የእውቀት እድገትና እንዲሁም በአረጋውያን ላይ የእውቀት ማሽቆልቆልን ለመቀነስ ይረዳል ማለት ነው። እስከ ቅርብ ጊዜ ድረስ የተመጣጠነ አመጋገብ አካል የሆነው የኮሊን ሚና በእጅጉ ከፍተኛ እንደሆነ መገንዘብ ያስፈልጋል ማለት ነው። እንግዲህ እንቁላል በ100 ግራም ከየትኛውም የቾሊን መጠን በእጥፍ በላይ በማቅረብ የበለጸገ የቾሊን ምንጭ ነው ተብሎም ይወሰዳል ማለት ነው። እንግዲህ የቾሊን ጥቅም ይሄንን ካወራን በሰባተኛ ደረጃነት ወደ እናንተ ይዤላችሁ የቀረብኩት ሌላኛው ነጥቤ ደግሞ እንቁላል ጥሩ የኦሜጋ 3 ምንጭ ነው ተብሎ ይታመናል። እንቁላልና የታሸጉ ሳልሞን ጣፋጭና ከፍተኛ ኦሜጋ 3ዎች አሏቸው ማለት ነው። ኦሜጋ 3ዎች ልዩ የፖሊ አንሳቹሬትድ ፋቲ አሲድ አይነቶች ናቸው ተብሎ ይታመናል እና የህዋስ ሽፋን በሚመሰረትበት መንገድ ላይ ትልቅ ሚና የሚጫወቱ አስፈላጊ ቅባቶች አባል ናቸው ማለት ነው እና ከልብና ከአንጎል ጤና እክል ጋር በተያያዘ ለማሻሻልና
እንዳይፈጠር ጤናማ ህይወትን ለመምራት ከፍተኛ ሚና እንደሚጫወቱ መገንዘብ ያስፈልጋል። እንቁላሎች የእናት ተፈጥሮ አስደናቂና ሊበሉ የሚችሉ የኦሜጋ 3 ፋቲ አሲድ ምንጭ ናቸው። ይህም በአማካኝ ወደ 180 ሚሊግራም በአንድ እንቁላል ውስጥ ይገኛል ማለት ነው። እንግዲህ ከዚህ መጠን ውስጥ 114 ሚሊግራም የረጅም ሰንሰለት አይነት ኦሜጋ 3 ፋቲ አሲድ የበለጸገ እንደሆነ መገንዘብ ያስፈልጋል። ወደ 8ኛው ነጥቤ ሳልፍ እንቁላል ለአይን ጠቃሚ የሆነ አንቲኦክሲዳንቶችን ይይዛል። እንቁላል ቫይታሚን ኤ ደግሞ በከፍተኛ ደረጃነት ለአይን ጥራትና የተስተካከለ እይታ እንዲኖረን ያገለግለናል ማለት ነው። እንዲሁም ደግሞ ሴሊኒየም የሚባል ንጥረ ነገርም በውስጡ ይይዟል ማለት ነው። እንቁላል በሉቲን እና ዚያስቴን እንዲሁም ደግሞ አንቲኦክሲዳንት የበለጸገ ስለሆነ ሁሉንም የአይን ሞራ ግርዶሽን ከእድሜ ጋር ተያይዞ የሚመጡ ማኩላር ዲጀነሬሽን ጨምሮ ለእያንዳንዱ የአይን በሽታዎች ተጋላጭነት በመከላከል ረገድ የመከላከል ሚናው ከፍተኛ ነው ተብሎም ይታመናል። ወደ 9ኛው ነጥቤ ሳልፍ እንቁላል ለጤናማ እርጅና የተመጣጠነ ምግብ ለመጨመር ይረዳል ማለት ነው። እርጅናችን የተስተካከለና ጊዜውን ጠብቆ እንዲሄድ አላስፈላጊ እርጅና በፍጥነት እንዳይመጣም ትልቁ ሚና ይጫወታል። እንግዲህ የተስተካከለ እርጅና ስንል በሰዓቱና በጊዜው እርጅና እንዲፈጠር ትልቁን ሚና እንደሚጫወት ማመን ያስፈልጋል ማለት ነው። እንግዲህ የመጨረሻ አድርጌ ወደ እናንተ ላቀርብላችሁ ያሰብኩት እንቁላል የአእምሮን ጤናን ሊደግፍ ይችላል ወይም ደግሞ አእምሮ ጤናን ይጠብቅልናል ማለት ነው። የተመጣጠነ አመጋገብ የጭንቅላት ቅነሳና የተሻለ የአእምሮ ጤና ልምዶችን ለመደገፍ ረጅም መንገድ ሊሄድ ይችላል። ሁለቱም ምልክቶች ተጽዕኖ ለመቀነስና የበለጠ አፈጻጸሙ ከፍተኛ እንዲሆን ያገለግላል ማለት ነው። የእንቁላል ዋና ዋና ጥቅሞች በተመለከተ በውስጡ የቫይታሚን ቢ12፣ ቢ2 እና ኮሊን፣ አይረን እንዲሁም ደግሞ ትራይፖፋይን ጥምረት ሁሉ ለጭንቅላት ጤናማነት ትልቅ ሚና እንደሚጫወቱ ይታመናል። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ስለ እንቁላል ጠቀሜታዎች የሰራሁላችሁ ቪዲዮ ይመስላል። ከወደዳችሁት ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁንም እንዲሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።